መቼም እዛ ዓለም ስንፈጠር ለመኖር አልተፈጠርንም። نزر علي إن وصلت مقامه ይህ በሐዘን የተሞላ መረጃ በትልቁ ልብና በመሪር ስሜት የምንቀበለው አሳዛኝ ዜና ነው። ሁላችንም የምንወደውና የምናከብረው የአገራችን ዋርካና የብዙዎች አባት የነበሩት የክቡር ዶክተር ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ወደ አኺራ ወይም ወደ መጨረሻው ዓለም መሄዳቸውን የኢትዮጵያ ሕዝብ ሙስሊም ብቻ ሳይሆን የመላው ኢትዮጵያ ሕዝብ ታላቅ ኪሳራና ጥልቅ ሐዘን ነው። ተቀዳሚ ሙፍቲ በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ውስጥ በሃይማኖታዊ ውሳኔዎች ፈትዋዎችን የመስጠት ከፍተኛ ስልጣንና ክብር የሚሰጥ ነው። ሐጂ ዑመር ኢድሪስ በእስልምና እውቀታቸው በጎ የሀገር ሽማግሌነታቸውና በፍትህ ቆራጥነት ይታወቁ ነበር። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት በአገሪቱ የሙስሊም ማህበረሰብ የበላይ አካል የነበሩ ሲሆን በሙስሊሙ ማህበረሰብ ውስጥ በመወከልም ለሀገር ሰላም ልማትና አንድነት ከሌሎች የእምነት አባቶች ጋር በትጋት ሲሰሩ ቆይተዋል። ክቡር ዶክተር በበርካታ የሃይማኖትና የሲቪክ ተቋማት ለእውቀታቸውና ለሀገር አገልግሎታቸው እውቅናን አግኝተዋል። ሁላችንም አባትና የሀገር ዋርካ በአብዛኛው የኢትዮጵያ ሕዝብ ዘንድ በፍቅርና በአክብሮት ይታወቃሉ። በትልቅ የሀገር ሽማግሌነት ሚናቸው ለሰላምና መከባበር አብነት ነበሩ። አበርክቷቸው ጥሩነታቸው የእውቀት ብርሃን በዲኗ እውቀታቸውና ትምህርታቸው የሚታወቁ ሲሆን በርካታ ሙስሊሞችን የኢስላማዊ እውቀት ፍላጎት ሲያረጉ ኖረዋል። ለዓመታት ሲያስተምሩና ሲመሩ ኖረዋል። ለሀገር አንድነት ሰላም ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ የብሔርና የሃይማኖት ልዩነት ሳይገድባቸው ለኢትዮጵያዊ አንድነትና ሰላም የማይተካ አስተዋጽኦ አበርክተዋል። የሰላም መልእክታቸው የብዙዎችን ልብ የነካ ነበር። የሰው ልጅ መሰረቱ ወንድማማችነት ነው የሚሉት መርህ የህይወት መመሪያቸው ነበር። የእምነት መቻቻል ሐጂ ዑመር ኢድሪስ በሃይማኖቶች መካከል ለሚደረግ መከባበርና መቻቻል ትልቅ ምሳሌ ነበሩ። ክርስትና እምነት ተከታዮችን ጭምር ልብ የነካ ንግግር በማድረግ ይታወቁ ነበር። ሕይወታቸውን በሙሉ ለኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትና ለአጠቃላይ ሕዝብ አገልግሎት በታማኝነትና በቅንነት ሲሰጡ ኖረዋል። ሐጂ ዑመር ኢድሪስ ለተወሰነ ጊዜ ባጋጠማቸው ህመም በሕክምና ሲረዱ ከቆዩ በኋላ ወደ አኺራ ሂደዋል። ህልፈታቸው ያልተጠበቀና የመላው ሕዝብ ጥልቅ ሐዘን ሆኗል። ህልፈታቸው ለሀገራችን ታላቅ ኪሳራ በመሆኑ እርሳቸው ላበረከቱት ታላቅ አበርክቶ በሚመጥን መልኩ ሥርዓተ ቀብራቸው በመንግስት ደረጃ እስላማዊ ስነ ስርዓቱን በጠበቀ ሁኔታ እንዲፈጸም ጥሪ ቀርቧል። ይህም ለታላቅነታቸውና ለሰጡት አስተዋጽኦ ክብር የሚሰጥ ይሆናል። ምንም እንኳን ሐዘናችን መሪር ቢሆንም የፈጣሪን ውሳኔ ከመቀበል ውጪ አማራጭ እንደሌለ በማመን አላህ እኚህን ታላቅ አባት በምሕረቱ እንዲቀበላቸው መልካም